መተት በኢየሱስ ክርስቶስ ስም ይፍረስ። ይህን ቪዲዮ ተመልክተን እንምጣ። በጣም ሲሪየስ ነው። አጥብቄ ልጸልይላችሁ ፈልጋለሁ። ተመልክተነው እንመለስ። After her baby reportedly died the day after she washed chicken blood out of a client's hair. The situation allegedly began when a client came to Frances for a hair appointment with chicken blood in her hair. Some people claim the client had taken part in a ritual earlier that day or possibly the day before. One theory that has been widely discussed online suggests that the ritual may have involved a symbolic act tied to sacrifice. እንግዲህ እንዳያችሁት ነው ይሄ ነገር የሆነው ፍሎሪዳ ምድር ላይ ነው። ሰሞኑን ሚዲያ ላይ በጣም እየተንቀሳቀሰ ያለ ነገር ነው። አንዲት ሴት ጸጉሯን ደም ተቀብታ የሴቱ ጸጉር ቤት በመሄድ ጸጉሯን እንድታጥባት ትጠይቃታለች እና በነገሩ ከመሳሳቅና ትንሽ ወጣ ያለ ነገር ስለሆነ ከመገረም ባለፈ የነቃችው ነገር የለም። አጠበቻት፣ አጥባት ሄደች። በማግስቱ ያጠበቻት ልጅ ሴት ልጇን ሉዝ አደረገች። ይሄ ነገር ለኛ ለኢትዮጵያውያንም አዲስ አይደለም። የመተት አሰራር ይባላል። ደም በመቀባት ቅባት በመቀባት በሚበላ በሚጠጣ የልብሳችሁን ጨርቅ በመቁረጥ በራችሁ ላይ የሆነ ነገር በመጣል የተለያየ ነገር በማድረግ በእናንተ ሰክሰስ በእናንተ ልጆች በእናንተ ትዳር እግዚአብሔር በሰጣችሁ ነገር በቅናት ተነሳስተው የእናንተን ነገር ለማጥፋት እግዚአብሔር የሰጣችሁን ነገር ሉዝ እንድታደርጉ የሚሰራ መሳሪያ ነው። እሱ ብቻ አይደለም። ልክ እቺ ሴት ልጇን እንዳጣች የሰውን ልጅ በመገበር የሆነ ሀብት የሆነ ንዋይ ለማትረፍ ሰዎች የሚያሰሩት መተት ነው። ስለዚህ በዚህ አቅጣጫ ላይ ዛሬ አጥብቄ ልጸልይላችሁ ፈልጋለሁ። በጣም ሲሪየስ ነገር ነው። ጓደኛ በጓደኛው ላይ በመቅናት በመወደዳችሁ በመቅናት በመፈለጋችሁ በመቅናት እግዚአብሔር በከፈተላችሁ ደጅ በመቅናት በምትለብሱት ልብስ በመቅናት በምትኖሩበት ቤት በመቅናት በትዳራችሁ ሰላም በመቅናት በልጆቻችሁ በር በመከፈት በመቅናት መተትን በማሰራት የእናንተን ነገር በማበላሸት እድል ፈንታችሁ በመንጠቅ እስቲል ነው በጨለማው ዓለም የሚሰራ ክፉ ስራ። እግዚአብሔር ግን ዛሬ ኦልሞስት ከ95,000 ሰዎች በላይ ቲክቶክ ፋሚሊዎቼ አላችሁ። ለእናንተ አጥብቄ ጸልያለሁ። እግዚአብሔር ጣልቃ ይገባል፣ ስራውንም ያፈርሳል። አስታውሳለሁ አንዴ ሚዜ ሆንኩበት ሰርግ ላይ በጣም ቻሌንጅ በዛና ሊጋቡ ባሉበት ታይም ላይ ከባድ ንፋስ ተንቀሳቀሰ። ሚዜዎችን ጸልያለን። የአገልጋይ ሰርግ ነው። ግራ ተጋብተናልና በጣም ቻሌንጅ ነው። የሙሽሮቹ ቋንቋ መደበላለቅ ጀመረ። በታላቅ ቻሌንጅ ውስጥ ያሰርግ አለፈ። ካለፈ በኋላ በሳምንቱ ለምስጋና ተገናኝተን በምንጸልይበት ጊዜ ሲሪየስ ጸሎት መጸለይ ስንጀምር ከሙሽራዋ ሁለተኛ ሚዜ ላይ አጋንንት ጮኸና ምን ብሎ ተናገረ? መተት አሰርቼ ነበር፣ ይሄ ትዳር እንዳይሳካ እንዲበላሽባቸው እንዲጨነግፍባቸው መተት አሰርቼ ነበረ፣ ነገር ግን ስራዬ ተበላሸብኝ ብሎ ሁለተኛ ሚዜዋ ላይ አጋንንት ጮኸ። አያችሁ፣ በጣም የቅርብ ጓደኛ ሊሆን ይችላል፣ ፋሚሊ የስጋ ዘመዶቻችን ላይ ሊሆን ይችላል፣ ጎረቤቶቻችን ላይ አብረን የምንሰራበት ቦታ ላይ ሊሆን ይችላል። ቤት ትመጣለህ አይባልም። ነገር ግን እኔና እናንተ አጥብቀን እንጸልያለን። ምንጩ ከየትም ይሁን የመተት ስራ ይፈርሳል። አብረን እንጸልይ። በጌታ በኢየሱስ ክርስቶስ የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ኢየሱስ ተገለጠ ተብሎ እንደተጻፈ በተገለጠው ጌታ በኢየሱስ ክርስቶስ ስም የሲኦል ምክር የፈረሰ ይሁን፣ የዲያብሎስ ስራ የፈረሰ ይሁን፣ የመተት ስራ የፈረሰ ይሁን። በሚበላ በሚጠጣ በሚቀባ ቤታቸው ላይ ምናምንን በመጣል የሚሰራ ልጆቻቸውን እንዲያጡ፣ ትዳራቸውን እንዲያጡ፣ በረከታቸውን እንዲያጡ፣ ስራቸውን እንዲያጡ፣ ፋይናንሳቸው እንዲመታ የሚሰራ የመተት ጉልበት በጌታ በኢየሱስ ክርስቶስ ስም የፈረሰ ይሁን። ዲያብሎስን ተቃወሙት ከናንተም ይሸሻል ተብሎ እንደተጻፈ በጌታ በኢየሱስ ስም ከቤታችሁ እንዲሸሽ ጸልያለሁ፣ ከልጆቻችሁ እንዲሸሽ ጸልያለሁ፣ ከበረከታችሁ እንዲሸሽ ጸልያለሁ። በኢየሱስ ክርስቶስ ስም ውስጣችሁ በክብር ውጫችሁ በእሳት ቅጥር እንዲቀጠር በኢየሱስ ክርስቶስ ስም ጸልያለሁ። እናንተና ቤታችሁ በኢየሱስ ክርስቶስ ደም ይሸፈን። ከራስ ፀጉራችሁ እስከ እግር ጥፍራችሁ ድረስ ክቡር በሆነው በኢየሱስ ክርስቶስ ደም ተሸፈኑ። ከአቤል ደም ይልቅ በሚናገረው ዛሬም ሕያው መስዋዕት ሆኖ በአብ ዘንድ ተቀባይነት ባገኘው በኢየሱስ ክርስቶስ ሕያው ደም መሸፈን ይሆንላችሁ። ልጆቻችሁ፣ ቤታችሁ፣ ምትለብሱት፣ ምትጠጡት፣ ምትበሉት ሁሉ በኢየሱስ ክርስቶስ ደም ይሸፈን። ስራ ቦታችሁ በኢየሱስ ክርስቶስ ደም ይሸፈን። ዶክመንታችሁ በኢየሱስ ክርስቶስ ደም ይሸፈን። በነጭ ውስጥ የሚሰራ በጥቁር ውስጥ የሚሰራ ሀገር ቤት የሚሰራ ከሀገር ቤት ውጭ የሚሰራ የዊችክራፍት አሰራር የመተት አሰራር በኢየሱስ ክርስቶስ
በእናንተ ላይ እንዳይሰራ የክርስቶስን ደም በእናንተ ላይ ጠራለሁ። ደሙን በጉበናቸው ላይ በቀቡት ላይ ሞት አልፏቸው እንደሄደ በኢየሱስ መተት አልፏችሁ ሂድ። ሞት አልፏችሁ ሂድ። አደጋ አልፏችሁ ሂድ። ድንገተኛ መርዶ አልፏችሁ ይሂድ። በኢየሱስ ክርስቶስ ደም ተሸፈኑ። በአንቺ ላይ የተሰራ መሳሪያ አይከናወንም ተብሎ እንደተጻፈ በኢየሱስ ክርስቶስ ስም በእናንተ ላይ የተሰራ የመተት አሰራር አይከናወንም። በልጆቻችሁ ላይ የተሰራ አይከናወንም። በቢዝነሳችሁ ላይ የተሰራ አይከናወንም። በኢየሱስ ክርስቶስ ሕያው ስም ጸልዬላችኋለሁ። አሜን። ካፌ ቃል በቀር አይሆንባችሁም። እንዲህ አይነት የጊዜው ጸሎት እንዲያገኛችሁ ፎሎ በማድረግ ቤተሰብ ሁኑ። ለሌሎች እንዲደርሳቸው ደግሞ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። ወዳችኋለሁ። ቀናችሁ የተባረከውን በኢየሱስ ደም ተሸፈኑ።